ፍልሰታ ለማርያም። ፍልሰታ የሚለው ቃል ፈለሰ፣ ተሰደደ፣ ተገለጠ፣ መከፈት፣ መገለጥ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያምን ትንሣኤን ይመለከታል። ፍልሰት የሚለው ቃል ከአንድ አገር ወደ ሌላ አገር መሄድን ያመለክታል። ፍልሰታ ለማርያም ሲባልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መሰደዷን ማድረጓን በኋላም ሥጋዋ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመታትን በእናት በአባቷ ቤት፣ 12 ዓመታት በቤተ መቅደስ፣ 9 ወራት በዮሴፍ ቤት፣ 33 ዓመት ከ3 ወራት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር፣ 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አድርጋለች። ኢትዮጵያዊው ሊቅ ቅዱስ ያሬድ በመዝሙሩ ተለዓለት ምድር ወበህየ ነበረት ዘምስለ ወልዳ በየማነ አብ ወመንፈስ ቅዱስ፣ ትርጉሙ እመቤታችን ድንግል ማርያም ከምድር ወደ ሰማይ አረገች፣ በሰማይም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ወደ ሰማይ ማድረጓንና በክብር መቀመጧን ተናግሯል። ወስብሐት ለእግዚአብሔር።